በኦሮሚያ ክልል በአሽከርካሪዎች ላይ የሚፈጸመው ጥቃት አፍኖ መውሰድ ከአገዛዙ ደንብ አስከባሪዎች ጋር በቀጥታ መገናኘቱን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ከምዕራብ ሐረርጌ እስከ አዳማ ናዝሪት የተዘረጋ የማፊያ መዋቅር በአገዛዙ ባለስልጣናት፣ የጸጥታ ሰዎችና ሲቪል ለብሰው በታጣቂ ስም በሚንቀሳቀሱ መካከል በተደራጀ መንገድ የሚፈጸሙ ውንብድና ተጠናክሮ መቀጠሉን፣ ሰሞኑን የተፈጸሙ ድርጊቶችና በዚህ ሳቢያ የሰው ሕይወት መጥፋቱን፣ በርካቶች ታግተው መወሰዳቸውና ያሉበት ሁኔታ እንደማይታወቅ ተገለጸ። በኦሮሚያ ክልል ከትላንት በስቲያ ወለንጭቲ አቅራቢያ በተሽከርካሪ ላይ ተኩስ የተከፈተ ሲሆን ከተኩሱ በፊት የመንግስት ፖሊሶች መተሃራ ላይ በርካታ ተሽከርካሪዎችን በማስቆም በመቶ የሚቆጠሩ ተሽከርካሪዎች እርስ በርስ እንዲጠባበቁ በማድረግ ከቀኑ 11 ሰዓት ሲሆን የለቀቋቸው ሲሆን ነገር ግን ውስጡን ደውለው ያዘጋጇቸው ታጣቂዎች ደግሞ ተለቀው ከሄዱ መካከል በተለይም ጫት የጫነና ይበላሽብኛል ብሎ በፍጥነት ያሽከረክር የነበረ አሽከርካሪ ብዙ ሳይርቅ ወለንጭቲ አቅራቢያ መንገዱ ድንጋይ ተደርድሮ መዘጋቱን ፍጥነቱን ሲቀንስ ሲቪል በለበሱ ራሳቸውን ታጣቂ ባሉና በአካባቢው እንደሚንቀሳቀስ መረጃ የደረሳቸው ተኩስ የከፈቱ ሲሆን ይህንን ተከትሎ ድንጋዩን አልፎ በፍጥነት ለማሽከርከር ሲሞክር ተሽከርካሪው መገልበጡን፣ አንድ ሰው በወቅቱ መገደሉን፣ 4 ሰዎች ተይዘው ታፍነው የተወሰዱ ሲሆን ቀጥሎ የመጣው ሃይሎክስ ተሽከርካሪ ውስጥ ያሉ ሰዎች በሙሉ ታግተው መወሰዳቸውን ደንብ አስከባሪ ሚሊሻና ፖሊስ ትራፊክ በሚል በፍተሻ ስም ኬላ ላይ ቆሙ ጭምር ተናበውና ተቀናጅተው የዜጎችን ሕይወትና ንብረት መንጠቅ፣ ለከፋ አደጋ ማጋለጥና አግተው እየወሰዱ ገንዘብ ላይ ያልተሰጣቸውን ገሎ መጣል ግልጽ ማሳያ መሆኑ ተጠቅሷል። ከምዕራብ ሐረርጌ እስከ አዳማ ናዝሪት የተዘረጋው የማፊያ መዋቅር ገለምሶና በደሳ ላይ ተሽከርካሪዎች ሲወጡ ወደፊት ጥቆማ መረጃ እንደሚሰጥና መታራ ላይ በፍተሻ ስም አስቁመው እስከፈለጉት ሰዓት ያቆያሉ። ሲለቋቸው ደግሞ መንገድ ላይ ለሚጠብቁት አካላት መረጃ ይሰጣል። እነዚህ መንገድ ዘግተው ይጠብቁና የሰው ሕይወት ይነጥቃሉ፣ አግተው ይወስዳሉ፣ ተደራድረው ገንዘብ ተቀብለው ይለቃሉ። ገንዘብ ያልሰጧቸውን ገለው ይጥላሉ። ይህ ዛሬም እየተፈጸመ ያለ ነው። በክልሉ በመንግስት መዋቅር የሚፈጸመው እገታና ዝርፊያ፣ ስርዓት አልበኝነት ከጊዜ ወደ ጊዜ የተጠናከረ መሄዱ ግልጽ ማሳያ ነው ተብለዋል። ከጥቃቱ በተአምር አምልጠው ጫካ ውስጥ አድረው ጠዋት ለመጓዝ የቻሉ የሰጡትን መረጃ ያጋለጡ ሲሆን በጊዜው ከነጋ በኋላ ያነሱትን ቪዲዮ ጭምር አጋርተዋል። በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች ብቻ ሳይሆን በተደራጀ መንገድ የሚፈጸሙ ዝርፊያዎች፣ መንገድ ላይ የሚደረጉ እገታዎች የክልሉ ባለስልጣናት፣ የጸጥታ ኃላፊዎችና የአካባቢው አመራሮች ካደራጇቸው ቡድን ጋር በጥቅም ትስስር የሚፈጽሙት ተግባር መሆኑን፣ በተደጋጋሚ የሚታገቱ ሰዎች ገንዘብ እንዲያስገቡ የሚጠየቁት በህጋዊ ባንክ አሰራር ጭምር ሲሆን ይህንን ተከትሎ አገዛዙ ተቆጣጥሮ ህግና ስርዓት አለማስከበሩ በተደጋጋሚ በቅሬታ ሲነሳ ቆይተዋል። እንደ አውሮፓ አቆጣጠር በ2019 በኢትዮጵያ ሰማይ ቢሾፍቱ ወይም ደብረ ዘይትም አቅራቢያም ተከስክሶ በወደቀው ንብረትነቱ የኢትዮጵያ አየር መንገድ በሆነው ቦይንግ አውሮፕላን ላይ ህይወቷም የጠፋው አንዲትም ተጎጂ ቤተሰቦች የ50 ሚሊዮን ዶላርም ካሳም ተበየነላቸው። በአሜሪካው ቺካጎ ከተማ ባለፈው ሮብ የተሰየመው የፌዴራል ፍርድ ቤትም የጁሪዎችም ችሎትም የአሜሪካ የአውሮፕላን አምራች ኩባንያም ስሬት በሆነው ቦይንግ 737 ማክስ 8 አውሮፕላን ውስጥ በወርሃ መጋቢት ወይም በፈረንጆቹ ማርች 10 2019 ከአዲስ አበባ ወደ ኬንያ ናይሮቢ በሚበረው የበረራ ቁጥር ኢቲ 302 በነበረው የኢትዮጵያ አውሮፕላን ውስጥ ህይወታቸው ከጠፋው 157 የአውሮፕላኑ ሰራተኞችና ተሳፋሪዎች መካከል አንዷ የሆነችው የ24 ዓመቷም ሶማያ ስቱሞ ቤተሰቦች ባቀረቡት አቤቱታ ቦይንግ ኩባንያ በሰራው የቴክኖሎጂ ግድፈት 49.5 ሚሊዮን የአሜሪካን ዶላር እንዲከፍል ፍርድ ቤቱ ወስኗል። በአሜሪካው ማሳቹሴትስ ግዛት ሼፊልድ ከተማ ውስጥ ያደገችው በማሳቹሴትስ አምኸርስት ዩኒቨርሲቲ ምሩቋም ሶማያ በኢትዮጵያ አየር መንገድ አማካኝነት የመጀመሪያዋን ግዙፍ የሰብአዊ አገልግሎት ፕሮጀክት ስራዋን ለማከናወን በኡጋንዳ ውጥን ቢኖራትም ከአውሮፕላኑ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያም ከተነሳም 10 ደቂቃም ሳይሞላው ባልተለመደ ሁኔታው በአፍንጫው ተምዘግዝጎ ተከስክሶ አገር ሰላም ያሉት ሩቅ አላሚዎችም ተጓዦች ባጭሩም ተቀጭተዋል። የቺካጎ ችሎትም ጁሪዎችም የስቱማ ለገጠማትም ህመምና ስቃይ 21 ሚሊዮን የአሜሪካን ዶላር ካሳም፣ ልጃቸውን ላጡት ቤተሰቦቿም ለደረሰባቸው ጉዳት 16.5 ሚሊዮን ዶላር፣ ለቤተሰቦቿ ማስተዛዘኛ 12 ሚሊዮን ዶላር ቦይንግ እንዲከፍል መወሰኑን የቤተሰቡ ጠበቃዎችም ገልጸዋል። ጠበቆቹ በጋራ ባወጡት መግለጫ በተፈጠረው አደጋ ምክንያት የተጎጂ ቤተሰቦች የሞራል ካሳም እንዲያገኙ ፍርድ ቤቱ በመወሰኑ በጣም ደስተኛ
ደስተኛ ነን ብለዋል። ይህም ውሳኔም ሁለተኛው ሲሆን ቀደም ሲል ባለፈው ዓመት የተባበሩት መንግስታት የአካባቢ አየር አማካሪ ለነበረው በኢትዮጵያ አየር መንገድ ሕይወቱ ለጠፋው ሼካ ግሬግ ቤተሰቦች የ28.5 ሚሊዮን ዶላር የሞራል ካሳ ቦይንግ እንዲከፍል መወሰኑን መዘገባችን ይታወሳል። ቦይንግ በትላንትናው ዕለት ባወጣው ጋዜጣዊ መግለጫ በኢትዮጵያ አየር መንገድ የበረራ ቁጥር 302 እና በኢንዶኔዥያው ላዮን አየር መንገድ የበረራ ቁጥር 610 በአጠቃላይ ሕይወታቸው በጠፋው 346 ሰዎች ጥልቅ ሐዘን ይሰማናል። አብዛኞቹን ጉዳዮችን በምክክር ወይም በሴትልመንት እልባት ለመስጠት ሞክረናል። የተጎጂ ቤተሰቦች በፍርድ ቤት አማካኝነት የሞራል ካሳ የመጠየቅ መብታቸው የተጠበቀ ነው። ይህንን መብታቸውንም እናከብራለን ብለዋል። የስቱማ ቤተሰቦች በተለይ ወላጅ አባቷ ማይክል ስቱማ ቦይንግ ኩባንያ ከኢንዶኔዥያው የአውሮፕላን ጥፋት ያልተማረም ግዴለሽ ኩባንያ ነው በማለትም ለአሜሪካ የአየር መንገድ ተቆጣጣሪዎችና ለኮንግረስ አባላትም ተቃውሟቸውን በተደጋጋሚ ጊዜያት በማሰማትም ይታወቃሉ። አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ተከትሎ ህዝቡን በግዳጅ ምረጡ ምርጫ ካርድ አውጡ ማለት በተለያዩ ከተሞች የሚያደርገውን እንቅስቃሴ ተከትሎ በወላይታ ካገዛዙ ስልጣን አስጠባቂ ጦር በቦርድ የተሰናበቱ ከ21 ሺህ በላይ የሚሆኑ የቀድሞ ወታደሮች በሚጠቀሙበት ማህበራዊ ገጽ ከአስተባባሪዎቹ አንዱ ከዚህ ቀደም እንደ ቆሻሻ ተጥለናል፣ አሁን ደግሞ ምርጫ ደረሰ ሲባል ትፈልጉናላችሁ፣ ሳንመርጥ አቃጥላችሁን፣ አሁን ደግሞ የበለጠ ልታቃጥሉን ነው ወይ? እረፉ፣ አታፍሩም ወይ? በማለት ተቃውሞን በአደባባይ ሰምቷል። በዚያው በወላይታ የገዢው ብልጽግና ፓርቲ የምርጫ ባነር ቀደደ የተባለው ወጣት 24 ሰዓት ባልሞላ ውስጥ የ5 ወር እስራት ተፈረደበት። በህዝብ ላይ ጦርነት በማወጅ በአገሪቱ ሰላምና መረጋጋት በሌለበት ዜጎች ከቦታ ቦታ ተንቀሳቅሰው በሰላም ወጥተው የማይገቡበትና ሰሞኑን እንኳን በመተከል ሰላማዊ ሰዎች ላይ ያነጣጠረ ጥቃት ተፈጽመው 5 አውቶቡስ መካከል ከ30 በላይ የሞቱበት ከ50 በላይ የቆሰሉበትና ታፍነው የተወሰዱት የደረሱበት ያልታወቀ ቢሆንም አገዛዙ ብቻውን ሮጠው የሚያሸንፍበትን ምርጫ ድራማ ለማሳካት ዜጎችን እያስገደደ የምርጫ ካርድ አውጥታቸዋል በማለት ቤት ለቤት የሚያደርገው እንቅስቃሴ ብዙዎችን እያስቆጣ ሲሆን ከነዚህ መካከል ከ21 ሺህ በላይ የሚሆኑ ከአገዛዙ ስልጣን አስጠባቂ ሰራዊት በቦርድ የተቀነሱ የሰራዊት አባላት በሚሉበት ማህበራዊ ገጽ ላይ ከቀድሞ ወታደሮች አንዱ ሳንመርጥ ስታቃጥሉ ነበር፣ አሁን ደግሞ ቤታችን እየመጣችሁ ምን አድርጉ ነው የምትሉን? ተከራይተን በምንኖርበት ቤት እንዳንኖር አድርጋችሁናል። አርፋችሁ ተቀመጡ፣ ሁሉን ችለን ዝም ባልናችሁ ምረጡ ብላችሁ ትጎተጉቱናል ማለት ተቃውሞውንና ማስጠንቀቂያውን አቅርበዋል። እኛ ማንን ነው የምንመርጥ? ጭራሽ መርጠን እንቃጠል? ይኸውላችሁ እኔ ጋር 23 ሺህ የመከላከያ ሰራዊት አባል ተከታዮች አለን። በቦርድ የተሰናበትን አገራችንን በክብር ያገለገልን በየቦታው የሚገባን ነገር ይሰጣቸው ተብሎ ህገ መንግስቱ የጻፈልን ሰዎች ጸጥ ረጭ ብለን አገራችንን ስለምንወድ ዝም ብለናል። ስለዚህ አትነካኩን። እኛ የምንመርጠው ማንም የለም። ጭራሽ ሳንመርጥ ያቃጠላችሁን መርጠን እንቃጠል? እረፉ፣ እኛ ጋር አትምጡ። ገዢው ብልጽግና ፓርቲ ራሱ ሮጦ የሚያሸንፍበትና በጫማው ስር ያለው ምርጫ ቦርድ የዚህ ወንጀል ተባባሪ የሆነበትን ሂደት ተከትሎ ከተለያዩ አቅጣጫዎች ተቃውሞ እየቀረበ ሲሆን በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን ማስጠንቀቂያ ተከትሎ የምርጫ አስፈጻሚዎች አንንቀሳቀስም ሲሉ አገዛዙ የራሱን ወታደሮች ጭምር በምርጫ አስፈጻሚነት እያሰማራ ሲሆን ህዝቡን በግዳጅ የምርጫ ካርድ እያስወጣ መልሶ እየሰበሰበ አስቀድሞ ኮሮጆ እየሞላ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። የገዢው ብልጽግና ፓርቲ ሰዎች ህዝቡን አያውቁትም፣ እነሱ ድህነታቸውን በህዝብ ላይ አራግፈው ዛሬ ድሃ መጤፍ ጀምረዋል። ሰሞኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ አዲስ አበባ ላይ ጎዳና የሚያስወጣና ምግብ የሚያስለምን ነገር የለም በማለት ገጽታ ያበላሻሉ በማለት ምግብ ለመጠየቅ አደባባይ የወጡ እናቶችን እያፈሱ ማሰራቸውን ህጋዊ ለማድረግ በተዘዋዋሪ የሰጡት አስተያየት ከንቲባዋና ፓርቲያቸው ከህዝብ ጋር ሆድና ጀርባ የሆነበት ለመሆኑ የምገባ ጣቢያ የተባሉት አማርጦ የሚበላበት አዲስ አበባ ውስጥ የት እንዳሉ ከንቲባው አድራሻውን እግረ መንገዳቸውን ቢነግሩን በማለት በህዝብ ስቃይና ችግር ላይ እስከ መሳለቅ የደረሱት ከንቲባ ትላንትና የተነሱበትን ረስተዋል። ከምንም ተነስተው ስልጣን ከጨበጡ በኋላ ዛሬ አማርጠው የሚበሉ ከአገር አገር እየተዘዋወሩ እንደ ልባቸው ህክምናቸውን የሚከታተሉ እሳቸውና ባለስልጣኖቻቸው ረሃብ የማያውቃቸውና ችግራቸውን በኢትዮጵያ ህዝብ ላይ አራግፈው የኢትዮጵያ ህዝብ ችግር የሆኑ አዲስ አበባ ላይ ከየቤቱ እያፈናቀሉ ሜዳ የጣሉት ህዝብ የሚበላው አጥቶ አደባባይ የወጡትን በችግራቸው ለመሳለቅ መሞከራቸው አገዛዙና ባለስልጣኖቻቸው እብሪታቸው ልክ እያጣ መሄዱ ያሳያል የሚሉ ወቀሳዎችም ተከትለው ቀርበዋል። እነዚህን በምርጫ ስም እንዲቀልዱብን መፍቀድ የለብንም። ረሃቡን ብንችል ጥጋቡን አልቻሉትም። እንዴት አዲስ አበባ ላይ ጎዳና የሚያስወጣ ምግብ የሚያስለምን ነገር የለም ትላለች ከንቲባ የሚል ሰፊ ተቃውሞ የተነሳባቸው ይገኛል።
ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ